የኤርትራና የኢትዮጵያ የሰላም ድርድር ጉዳይ ኮንፍሊክት ትራንስፎርሜሽን ይባላል። በቲዮሪ ያለ ያልተተገበረ ግን በተግባር ያሳካነው ትልቅ ድል ነው። የኢትዮጵያና የኤርትራን ሰላም የሚጠብቁት ፕሬዝዳንት ኢሳያስና እኚኛው ሰውዬ አይደሉም። የኢትዮጵያ ሕዝብና የኤርትራ ሕዝብ ነው። የኤርትራ ሕዝብና የኢትዮጵያ ሕዝብ ወንድማማች መሆኑን አብሮ ቢሰራ አብሮ ቢነግድ የሚጠቀም መሆኑን ከልማት እንጂ ከጸብ ትርፍ እንደሌለው እያየና እያወቀ ሲሄድ ሁለቱ ሰዎች ቢፈልጉም አይጣላም። ዋናው ትኩረት ህዝቡ ላይ ነው። ሌላው ጉዳይ ግን ንግድ፣ ኢኮኖሚ፣ ቦርደር በሚመለከት ሁለታችንም በሚኒስትሮች የሚመሩ ኮሚሽን አቋቁመን ኮሚሽን እንኳን አይደለም ስሙ ቲም አቋቁመን ጥናት ስናጠና ቆይተናል። ከታረቀን ታውቃላችሁ ገና ጥቂት ጊዜያችን ነው። ባለፈው ለምን ተጋጨን? ምን ብናደርግ ግጭት እንቀንሳለን? ንግዳችን ምን ይሁን? ወደባችን ምን ይሁን ብለን እያጠናን ነው። አብዛኛው ነገር መግባባት ላይ ደርሰናል። ፈር እየያዘ ሲሄድ እንፈራረማለን ብዬ አስባለሁ። የደበቅነው ምስጢር ግን የለም። የትኛው ነዳጅ አለና የሚደበቀው? ባካችሁ በሰላም እንፍታ ችግራችን ያልነው በአደባባይ የሚታወቅ ነገር ነው። ለትግራይና ለኤርትራ ህዝብ ሰላም አናስተምርም። የትግራይና የኤርትራ ህዝብ በዘመን መካከል ግጭትና ጦርነት ምን እንደሆነ ያውቃል። ልጆቹን ገብሮበታል። አይፈልገውም። ሰላም ነው የሚፈልገው። ሁለቱም ህዝብ በሰላም ማደግ መለወጥ ይፈልጋል። አብሮ ማደግ ይፈልጋል። ያን እናውቃለን። እሱ ላይ የምንሰራው ማለት ነው። ሪፖርተራችን አስማማየ ነው እንደዘገበው ጠቅላይ ሚኒስትር ዶክተር አብይ በቅርቡ የመከላከያ ሰራዊቱ ከትግራይ ክልል ከነበረው ድንበር መነሳትን አስመልክቶ ጥያቄ ተነስቶላቸው ምላሽ ሰጥተዋል። መከላከያን በሚመለከት መከላከያ እንግዲህ የት መቀመጥ አለበት፣ ለምን መቀመጥ አለበት፣ መቼ መቀመጥ አለበት የሚለውን የሚወስን አካል አለ። ከምንም ነገር ጋር ትስስር የለውም። ያስታውሱ እንደሆን ዛላምበሳ ደርሼ የመጣው ቀን በሚዲያ ተናግሬያለሁ። ካሁን በኋላ ፎከስ የምናደርገው ስልጠና ነው ምናምን ብዬ ተናግሬ ነበር። ምንም ካሁን ጋር ትስስር የለውም። እስካሁን የቆየው አዋጅ ስናወጣ፣ ሪፎርም ስንሰራ፣ ስትራክቸር ስንሰራ ነው። ግን እንዳሉት የሚዲያ ሰዎች ሮንግሊ ስለሚወስዱ ህዝብ ያዘናጋሉ እንጂ ካሁን ጋር ጉዳይ ትስስር የለውም። የመከላከያን ጉዞ ማደናቀፍ ትክክል አይደለም። ትክክል አይደለም። መንግስት መጠየቅ ይቻላል። ምን ያረክ ነው? ስጋት አለን እዚህ ጋር ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል። ሰው ሊሞት ይችላል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ አንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገውም። ከአንድ ጫፍ አንድ ጫፍ ሲያንቀሳቀስ ከትግራይም ይሁን ከጋምቤላ አንዲት ሜትር ቦታም ብትሆን ጥቃት እንዳይደርስባት መከላከልም ግዴታው ነው። ኢኳሊ ማለት ችግር ካጋጠመ ትግራይ ክልል መከላከል ዋነኛ ስራው ነው። ጋምቤላ ካጋጠመ ዋነኛው ስራው ነው። እንቅስቃሴ የሚደረግበት ግን በርካታ ነገሮች አሉ፣ የሚነገሩም የማይነገሩ። አሁን ለምሳሌ ሌላ ቦታ አደጋ ይደርስብን ቢሆንስ፣ የጋራ ፕሮጀክታችን ሊጠቃ ቢሆንስ የምናውቀው ነገር አለ። ስንዘጋጅ በኔጌቲቭ ማየት ብቻ ሳይሆን ሌላም ነገር ሊኖር ይችላል ብሎ ማሰብ ጥሩ ይሆናል እንጂ በፍጹም አሁን ከሚወራው ወሬ ጋር የሚያያዝ ነገር አይደለም። የትግራይ ህዝብን አሳልፈን የሚሰጥበት ልብም አእምሮም ሞራልም የለንም። እንደዛ እናደርግም። አንድ መንግስት ነው ያለው፣ እኔ የመራው መንግስት ቢያንስ ለአንድ ዓመት ተኩል ከአንድ ዓመት ተኩል በኋላ ምርጫ ሲካሄድ እኔና ድርጅቴን ካልመረጣችሁ አቅፌ ስም ይሰጣችኋል። ችግር አይደለም። ሌላው ሰው በሐሳብ ልቆ ካሸነፈ ክላሽ አያስፈልገንም። ተቃቅፈን ተቀብሎ የጀመርነውን ያስቀጥላል። እኛ ደግሞ ወይ እንታገላለን ወይ እናስተምራለን። ችግር የለውም። ከዚያ በፊት በ3 ወር በ5 ወር መንግስት ሆናለሁ የሚባል ቅዠት ግን ኢትዮጵያ ውስጥ አይሰራም። ቅዠት ነው እሱ። ይሄ ቅዠት የማይሰራበት ምክንያት እንኳን በፈቅድ ወገኖቼ፣ እኔ እንኳን በፈቅድ
1 ዓመት ተኩል ታግሶ ማሸነፍ ያልቻለ ፓርቲ ነገ መጥቶ እዚህ ቢገባ ያምሰናል እንጂ እንዴት ይመራናል? 20 ዓመት 30 ዓመት የታገሉ መታገል አይደለም የኢትዮጵያ ምድር መርገጥ ያልቻሉ ሰዎች ይብቃ ብለን ሕግ ቀይረን ባሉበት አናግረን ለምነን አምጥተን ስናበቃ ልንወጋ አይገባንም። ትክክል አይደለም ይሄ። እኛ እኮ ውጊያ ይቅር ኑ ያልንበት ዋናው ምክንያት ኤርትራ ላይ የነበረው ውጊያ፣ ሶማሌ የነበረው ውጊያ ወለጋን ይመጣ እኮ አይደለም። እንደዛ እኮ አለ ማሳቡ። እኛ ያልነው ወንድሞቻችን እስከ መቼ ኤርትራ ይቀመጣሉ? ነገርየው እንደው ፍሬ ያፈራ የሁሉ ዓመት ተቀምጠው መቀመጥ ነው። እንደዚያ እንዳይሆን ይምጡ ነው ያልነው። ይኸውላችሁ አንድ ነገር መገንዘብ አለባችሁ መምህራን። የኢትዮጵያ መንግስት ዲክታተር ለመሆን ጫፍ ላይ ያለ መንግስት ነው። ጫፍ ላይ ልምምድ የለውም ዲሞክራሲ ላይ። እንዲያው ነካ ስታረጉት ቶሎ አዋጅ አውጥቶ ቶሎ መጨፍለቅም ማሰርም ይችላል። ይሄን ታውቁታላችሁ። ይሄ ግፊት ጥሩ አይደለም። እኛ ከእንግዲህ በኋላ ለኢትዮጵያ ዲሞክራሲ ያስፈልጋል ብለን ስለምናምን ብዙ እየሆንን ታግሰናል ከምንናገረው በላይ። ለምሳሌ ወለጋ ባለፉት 3-4 ወራት ችግር በነበረበት ሰዓት ከድርድርና ከልምምጥ ውጪ ወደ ግጭት አልገባንም። ታውቃላችሁ። በየቦታው ጥያቄ ቢነሳም ግድ የለም በሰላም እያል። ስለዚህ ወንድሜ ጥያቄ ትክክል ነው። አሁንም ለውጊያ የምታስቡ ሰዎች ተው ባካችሁ፣ ክላሳችሁን አስቀምጡና እንነጋገር። በውይይት በምክክር በምርጫ ሀገር